ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? ያለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ከባለፈው የቀጠለ ክፍል 6 ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ኮሜንት እንዲሁም ሰብስክራይብ በማድረግ አበረታቱኝ እላለሁ። አሁን ወደ ቀጣዩ ክፍል እንሄዳለን ማለት ነው። ሳራ የሰፈር ሰዎች ተሰብስበው ውሃ ሲያረጉላት ቆይታ ነቃች። ስትነቃ ሰው ከቧታል። ደንግጣ ከተንጋለለችበት ብድግ ብላ ልጄ ብላ እየሮጠች ወደ ልጇ አመራች። ልክ ስትደርስ ልጇ ከአከራዩት ሴትዮ ጋር ፍንክንክ ትላለች። ልጇን ስታይ ደስ አላት። ሌላ ዓለም ደርሳ የመጣች ያህል ናፍቋት ነበር። ሳራ ትንሽ ከተረጋጋች በኋላ ስለ ልዑል የሰማችው ትዝ አላት። አከራይዋንም እማማ እባክዎትን በስልክዎ ልደውል አለች። ከመጀመሪያው ጀምሮ ሲያዩዋት ይች ልጅ አበደች እንዴ ያስብል ነበር። ነገር ግን ግራ ተጋብታ ነው። በድጋሚ ብዙነህ ጋር ደወለች። ብዙነህም አነጋገሩ ተጨንቆ እንደነበረ ያስታውቃል። ገና ሄሎ ከማለቷ ስልክሽን ስጠብቅ ነበር። ሳራ ተረጋጊ እንጂ ቅድም በደወልሽበት ስልክ ስደውል የተፈጠረውን ነገሩኝ። እኔ እኮ ልዑል ታስሮ ስለነበረ ነው የጠፋው ነው ያልኩሽ። አሁን ሊያገኝሽ ጓጉቷል፣ ባንቺ ተጎድቷል፣ ታስፈልጊዋለሽ ይላታል። ንግግሩን እስኪ ቋጭ መታገስ አቅቷት እሺ ዛሬ ሌሊት አዲስ አበባ እደርሳለሁ አለችው። እንባዋ አላስወራ እያላት አይ እኛ ነገ እንመጣለን፣ እዚህ መታየት እንደሌለባችሁ እያወቅሽ አለ ብዙነህ። ፈጣሪ የላከላት ያህል ተሰማት። ብዙነህ በጣም መልካምና ጥሩ ሰው ነው። ሌሊቱ ሳምንት የሆነባት ሳራ ስትቅበጠበጥ አድራ መንጋቱ አይቀርም ነጋ። ይሄኔ ከጎረቤት ስኒና ጀበና ተበድራ ቡና አፍልታ ምግብ ሰርታ ስልክ ትጠባበቅ ጀመር። በመጨረሻም ተደወለ። እየተጣደፈች ልትቀበላቸው ወጣች። ገና ሳታገኘው ያለማመን ይሆን የደስታ እንባዋን ታጎርፈዋለች። ከደቂቃዎች በኋላ አውቶቢስ ተራ ጋር ደርሳ በአይኗ መፈለግ ጀመረች። ልክ ሲገናኙ ልዑል ከስቷል፣ ፀጉሩን ተቆርጧል። ሩጣ ተጠመጠመችበት። ረጅም ሰዓት ተቃቅፈው ተላቀሱ። አንዲት ሴት አብራው እንዳለች ልብ ያለችው ከረጅም ደቂቃዎች በኋላ ነው። ግን ምንነቷ አላሳሰባትም። እሷንም ብዙነህንም ሰላም ብላ ወደ ቤት ሄዱ። ልዑሌ እናቱን እንዳገኘ ሕፃን እንባው አላቆም አለ። ሳራ ከስታለች። ኑሮ ፊቷን እንዳዞረችበት ታስታውቃለች። እቤት ገብተው ልጁን ሲያይ ደግሞ ይባስ ከፋው። ደስም አለው። የእሱ ምኞት ይህ አልነበረም። አንድ ቀን እንኳ አማረኝ ብላው ከጎኗ ሆኖ ሳያደርግላት ችግሯን ሳይካፈላት ዛሬ ላይ መድረሷ ቅስሙን ሰበረው። ሁሉም ሰው በየራሱ ሀሳብ ተጠምዶ ከቆዩ በኋላ ልዑሌ አለች ሳራ ዝምታውን ለመስበር። ወዬ አለ ልዑሌ ከሀሳቡ እንደመባነን እያለ በስስት እያየችው አብራክ የመጣችው ሴት ማናት? ለምንስ ነበር የታሰርከው? አለችው። እሷ ራሄል ትባላለች። ያን ቀን በእሷ ምክንያት ነበር የታሰርኩት። ማለቴ እሷን መንገድ ላይ አስገድደው ሊደፍሯት ሲሉ አጋጣሚ ወደ አንቺ እየመጣሁ መንገድ ላይ አገኘኋት። አሳዘነችኝ። ፍቅር ታስታውሻለሽ? ያኔ የኔና ያንቺ 3ኛ ዓመት ምክንያት አርጌ ቀለበት ላረግልሽ ጓጉቼ ነበር። ደስተኛ እንደማደርግሽ አልተጠራጠርኩም ነበር። ብቻ እሷን ለማስጣል ከጎረምሶች ጋር ስጣላ ከየት መጣ ያልተባለ መኪና አንደኛው ልጅ ላይ ወጣበት፣ ግን አመለጠ። ይሄኔ በአካባቢው ስንጣላ ያዩን ሰዎች ጠቆሙብኝ፣ ተያዝኩኝ። አሁንም እሷ ነች ብዙ ለፍታ ያስፈታችኝ አለ። ይሄኔ ብዙነህ መደወል ነበረብህ። እሷ አንተን ስትጠብቅ በቁሟ ልትቃጠል ነበር። ሁሉም ስላለፈው ብዙ ካወራ በኋላ ራሄል እኔ በእናንተ ፍቅር ቀናሁ፣ እውነቴን ነው፣ ሁለታችሁ መንፈሳችሁ ተሳስሯል አለች። ፍቅር እንደገና የበላይነቱን አሳየ። ብዙነህ ወደ ቤቱ ሲመለስ ራሄል ግን እዛው ከነልዑል ጋራ ሰነበተች። ልዑል ሳራን ያቅሙን ያህል ይክሳት ጀመረ።
በለጋ እድሜዋ የአብራኩን ክፋይ በሆዷ ተሸክማ የገፏትን እናትና እህቱን ከልቡ አወጣቸው። ከቀናት በኋላ ግን ራሄል የምታሳየው አክት ለሳራ አልጥምም አላት። ይባስ ብላ አንድ ቀን ሳራ ልጇን አስከትባ ስትመለስ እርቃን ገላቸውን ሆነው ልዑል ላይ ራሄል ተኝታበታለች። ሳራ ሰው ቤት የገባች መሰላት። አይኗ ያየውን ማመን አልቻለችም። እንግዲህ ክፍል 6 ይህን ይመስላል። ክፍል 7 እንዲለቀቅላችሁ ከፈለጋችሁ ላይኳን እንዳትረሱ፣ ኮሜንት አድርጉ። በቀጣይ እስከምንገናኝ ቸር ሰንብቱልኝ።